በየቀኑ ፊታችሁን በበረዶ ብታሹት ምንም ይሆን ይመስላችኋል? በቤታችሁ በቀላሉ መጠቀም ከምትችሉት ነገር ውስጥ አንዱ ፊታችሁን በበረዶ ማሳጅ ማድረግ ነው። ፊታችሁን በበረዶ ማሳጅ በማድረግ የምታገኙትን ጥቅሞች አሳያችኋለሁ። ይህን ቪዲዮ ያዘጋጀላችሁ ጆሲ ዮበሳሉ። አንደኛ፣ ፊታችሁን በበረዶ ማሳጅ ስታደርጉ የፊታችሁ ደም ስሮች ይጠባሉ። ከጨረሳችሁ በኋላ የፊታችሁ ሙቀት ወደ ኖርማል ሲመለስ የጠበቡት ደም ስሮች ከበፊቱ በጣም በመስፋት የፊታችሁ ብለድ ሰርኩሌሽን ይጨምራል። ይህም የጠራና የተዋበ ፊት እንዲኖራችሁ ያደርጋል። ሁለተኛ፣ ፊታችሁን በበረዶ ብቻ ማሳጅ በማድረግ ከፊታችሁ የሚወጣውን ወዝ ስለሚቀንስ ብጉርና የፀሐይ ቃጠሎን ለመከላከል ትችላላችሁ። ሶስተኛ፣ ለፊት የሚሆኑ ፕሮዳክቶችን ከመጠቀማችሁ በፊት ፊታችሁን በበረዶ ማሳጅ በማድረግ በደንብ አብዞርብ እንዲሆን ያስችላል። አራተኛ፣ ከዓይናችሁ ስር ያለው አይባግ በጭንቀት ጊዜና በተለያዩ ምክንያቶች ሲያብጥ በበረዶ ማሳጅ በማድረግ እንዲጠፋ ማድረግ ትችላላችሁ። አምስተኛ፣ በተከታታይ ፊታችሁን በበረዶ በማሸት የፊት መጨማደድና መሸብሸብን መቀነስ ትችላላችሁ። በቀጣይ ፊታችሁን በበረዶ ማሳጅ ስታደርጉ እንዴት መጠቀም እንዳለባችሁና በምን ያክል ጊዜ እንደሆነ ስለማሳያችሁ የፕላስ ምልክቱን በመጫን ቤተሰብ ይሁኑ።